በዚህ መጠን ትኩረትና ጊዜ ለምትሰጠው ዓላማ ምንም አይነት የስሜት ቁርኝነት የለኝም ማለት ትችላለህ? ራሴን አያሳጣኝ እንጂ ትኩረቴን የማሳርፍበት አይነት ቁርኝት አይጎረብጠኝም። ጥያቄው የሚመጣው እኔን ጥያቄው እስካስገባ ነው። ከራሴና ከምንም ወይም ከማንም መምረጥ ካለብኝ ራሴን ነው የምመርጠው። እውነቱን ስናውራ ከተባለ ማንስ ራሱን አይደል እንደ የሚመርጠው? እንዴ በፍጹም ራስህን የምትሰጥለት እኮ ሰው አለ። በምን ላስረዳህ? ፍቅርን ብልህ ታጣጥልብኛለህ። ይሁን ቀጥይ አይነት በእጁና በጭንቅላቱ ንቅናቄ ምልክት አሳየኝ። እሺ አይደለም ፍላጎትህንና ስሜትህን ነፍስህን ብትሰጠው ውርዚት የሚያደርግ የፍቅር ልክ አለ ስለው ከት ብሎ ሳቀ። መቼም ፍቅር እስከ መቃብርን ወይም ሮሚዮና ጁልየትን አጠቅሽልኝ። ለስሜት ትስስር ብለሽ ሞትን ከመረጥሽ ቂልነሽ ነው የምልሽ። እኔና አንቺ እውነቱን አይደል እንደ የምናወራው? እስከ ሞት ልወድ የምችለው ራሴን ብቻ ነው ብሎኝ ዊልቸሩን አንቀሳቀሰ። ስሜቱ ጥሩ ስላልነበር ለ2 ቀን መጻፋችንን አቁመን ነበር። ለምን ዛሬ ቦታ አንቀይርም? እዚሁ እንጻፍ ወይም ውጪ አልኩት። ውጪ አሪፍ ነው አለኝ። ለፀሐይ ሳሩ ላይ ፍራሽ እንድታነጥፍ ነግሬያት ኮምፒውተሬን ላመጣ ወደ ላይብረሪ ሄድኩ። ፍራሹ የተነጠፈበት ዛፍ ስር የጥላው ቅዝቃዜና የቅጠሉ ቀዝቃዛ አየር እያጫወተን እሱ ትራስ ደራርቦ ተጋድሞ እኔ ቁጭ ብዬ መጻፍ ቀጠልን። ምዕራፍ 5 ብሎ ሊቀጥል ሲል ሳላውቀው ጮኩ። እንዴ 4ን በአንድ ገጽ ልታልፈው አትችልም። ብዙ ያልተመለሱ ጥያቄዎች እኮ አሉ። ከዛ ሁሉ ድቅድቅ ጨለማ በኋላ አዲስን በቃ ሰራሁት ብለህ አንባቢ ልታሳምን አትችልም። አረ ደግሞ ጸዲንና ሰብለ እዚህ ምዕራፍ ውስጥ ልናስገባቸው አይገባም? ከቤተሰብ ጋርና ከማዕረግ ጋር የነበረ ታሪክስ እንደዛው በእንጥልጥል ይዘጋል? አረ ቆይሽ እንዴ የት ሄድኩብሽ አለሁ አይደል እንዴ ብሎ ቀጠለ። ለተወሰነ ጊዜ የመረጥኩት መንገድ ራሴን በሥራ ቢዚ ማድረግ ነበር። ጎን ለጎን ሙያዊ ድጋፍ ያስፈልገኝ ስለነበር ሳይካትሪስት ጋር ክትትል ማድረግ ነበረብኝ። በትክክል የሚጠቅመኝን ሕክምና የሚያደርግልኝ ሳይካትሪስት ማግኘት እጅግ ከባዱ ነበር። አንዳንዶቹ ዝም ብሎ መስማት ይመስላችኋል መሰለኝ ሙያው ማስታወሻና እስክርቢቶ ይዘው ያስለፈልፉኛል። አንዳንዶቹ የሚሰጡሽ ምክር ደግሞ ራሳቸው ምክር እንደሚያስፈልጋቸው ያሳያል። የብዙ ሳይካትሪስት ቢሮና ፊት ከጎበኘው በኋላ በትክክል ሙያውን የሚያውቅ ለኔ የሚያስፈልገኝ ሕክምና የቱ እንደሆነ የገባው ዶክተርን አገኘው። ከጊዜ ወደ ጊዜ ለውጡን የምገነዘበው አይነት ነበር። ከሕክምናው ጎን ለጎን ራሴን በማንበብ ጠመድኩ። ንባብ ስልሽ እገሌ የሚባለው ደራሲ እንዲህ ብሎ ጽፏል ወይም እንትን መጽሐፍ ላይ ያለው ገጸ ባህሪ ምናምን እያሉ ጥቅስ ለማጣቀስ የሚረዳ ማንበብ ሳይሆን ልኖረው የምችለውና ከራሴ ጋር የማዋህደው ዕውቀት ፍለጋ ነበር የማነበው። ለምሳሌ ሰዎች ያነባሉ። አንድ ርዕስ ነጥለን ብንወስድ ስለ ይቅርታ እልፍ ጥቅስ ይጠቅሱልሻል። የማይኖሩትን ሕይወት ሊመክሩሽ ይችላሉ። ነገር ግን በሕይወታቸው ለመጎዳት ምክንያት የሆናቸውን ሰው ጋር ይቅርታ ማድረግ ዳገት ይሆንባቸዋል። ያውቁታል እንጂ ዕውቀታቸው የእነርሱ አካል አይደለም ወይም አይኖሩትም። ከዕውቀቴ፣ ከስሜቴ፣ ከሕክምናዬና ካለፈው ልምዴ ጨምቄ የመኖሪያ መተዳደሪያዬን ጻፍኩ። በየቀኑ ያን ለመኖር ራሴን አሰለጠንኩ። አዲሱ አዲስ የዚህ ውጤት ነው። አለቀ ብሎ ትንፋሽ ሰበሰበ። የምጽፈውን ገታ አድርጌ
የተነበበ ሁሉ እኮ ግን አይኖርማ። ያስማማናል። የትኛው ዕውቀት ብትኖሪው እንደሚበጅሽ የምታውቂው አንቺ ብቻ ነሽ። የምርጫ ጉዳይ ነው አለኝና እንደገና ቀጠለ። ስለነ ጸዲ ስለ እውነት ምን መጻፍ እንዳለበት እንጃ። ጸዲን መጽሐፍ መደብር ነው ያገኘዋት። እውነተኛ ሐቀኛ ግን የምትፈልገውን ጠንቅቃ የምታውቅ ብልህ ነበረች። በዛ ላይ ታነባለች። ለተወሰነ ጊዜ አብረን ካሳለፍን በኋላ ተጋባን። በጊዜ ብዛት የምትቀይረኝ ይመስላል ስለነበር ብዙ ታገሰችኝ። በተለይ ለልጅ የነበራት ፍቅር ግን በእኔ የምትቀይረው አይነት አልነበረምና መለያየትን መረጠች። አሁንም ቢሆን ጓደኛሞች ነን። አብረንም ሳለን ጓደኝነታችን ያመዝን ነበር። ከዚህ የተለየ ይሄ ነው የሚባል የተለየ ዓመታት አልነበረንም። ሰብሊ ትለያለች። በግልጽ ከ8 ዓመት በኋላ ስለምትካፈለው ንብረት ብላ እንደምታገባኝ ነግራኝ ነው የተጋባ ነው። ቀጥተኝነቷን ወደዋለሁ። ጭንቅላቷ ያስባል። በባህል፣ ወግ፣ ሃይማኖት በእነዚህ ተጽዕኖ ያልሳሳ ራሷን የሆነ ማንነት ነው ያላት። አልጋ ላይ ደግሞ ጎበዝ ናት። እውነት ለማውራት ለማቴሪያል ያላት ጥማት ትንሽ ከመጭነቁ ውጪ የማትሰለች አይነት ነበረች። እየቆየች ከኔ ጋር ፍቅር እንደያዛት ነገረችኝ። ምላሹን እንደማታገኝ ስታውቅ ሂሳብ ሰራች። በዛ ላይ ዓለምን እየዞሩ ማየት ህልሟ ነበር። እኔ ደግሞ በተቃራኒው መብላትና መጠጣት እንኳን እቤቴ የሚያስደስተኝ ሰው ነበርኩ። ሰለችኋት። እንደሷ የመዞር አባዜ ካለበት አንድ ሀብታም ጋር ተጣብሳ ፈታችኝ። ትንሽ እንደማሰብ ብሎ ስለማረግ እስካሁንም ምንም መረጃ የለኝም። እውነት ለማውራት ማወቅ አልፈልግም። እንጀራ እናቴም ብትሆን ከዘመናት በኋላ ቢሮዬ አፈላልጋኝ እስከመጣችበት ቀን ድረስ የማውቀው ነገር አልነበረም። ይቅርታ ልጠይቀኝ ነበር የመጣችው። አንተ ላይ ላደረስኩት በደል እግዚአብሔር ቀጥቶኛል። ልጄ እንኳን ይሙት ይኑር አላውቅም አለችኝ። እና ምን አልካት? መቼም ይቅር ብዬሻለሁ አላልካትማ? ያልኩት አስቤው አልነበረም። ከት ብሎ ሳቀብኝ። የምታምኘው አምላክ ይቅር በሉ ይሌለ እንዴ? አየሽ፣ ቅድም ያልኩሽን የምናውቀውን ሁሉ አንኖርም እናወራዋለን እንጂ እኔን ለበደለችኝ በደል አንቺ ስላመመሽ ይቅር መባል እንደሌለባት አሰብሽ አለኝ ሳቁን እየቀጠለ። እግዚአብሔር ራሱ ይቅር የሚላት አይመስለኝም። አሁን ይልቅ ንገረኝ፣ ምን ይቅር ታረክላት? አላልኳትም። በተቃራኒው ውስጤን በጥሩ እምነት ሞልቼዋለሁ ብዬ ያመንኩትን የተጠራጠርኩት የዛን ቀን ነው። ያቺ ስትራመድ ሞገሷ መንገዱን የሚቀድላት የምትመስል ሴትዮ የእርሷ ያልሆነ ሰውነትና አለባበስ አጅቧት ቢሮዬ ሳያት የማላውቀው ጭካኔ ነው የተሰማኝ። ዘበኞችን ጠርቼ እንዲያስወጡልኝ ሳደርግ እያለቀሰች እንኳን ልቤ ምንም ርኅራኄ አልተሰማኝም። ለቀናት ስላየኋት ብቻ ስሜቴ ተረበሸ። ያለችበት ሁኔታ እንዳለችው የስቃይ ከሆነ ነፍሴ ደስታን መቃረም ስለሻተች እንዲያጣሩልኝ አደረግኩ። የማይሆን ባል አግብታ ቤቷንና ንብረቷን አሽጧት እንደ እናቴ ሰካራም ሆና ከንቱ ሕይወት እንደምትኖር ሰማሁ። ከዛ በኋላ ያየኋት ባለፈው ቤት ስትመጣ ነው። አደጋ እንደደረሰብኝ ስታውቅ ጮቤ እንደረገጠች አልጠራጠርም። ወይም ሽባ ስሆን የሚራራ ልብ ይኖረኝ እንደሆነ ልታረጋግጥ ይሆናል። አላውቅም፣ ማወቅም አልፈልግም። ሳያት ሲኦል ነው ትዝ የሚለኝ አለኝ እየዘገነነው። የሆነ ነገር ትዝ እንዳለው ሰው ብንን ብሎ የሆነ ቀን ቁጭ ብዬ ቴሌቪዥን ሳይ ሉሲን አየኋት። ተዋናይ ሆና በቲቪ ባየኋት በወራት ውስጥ ታዋቂው ሾው ላይ ኢንተርቪው ስትሰጥ ያልሆነ ነገር ተናግራ
ሕዝበ ኢትዮጵያ በስድብ ሲቀባበላት ከረመ። በአጋጣሚ ወሬውን ሰምቼ ፕሮፋይሎቿን ሳጣራ እያለቀሰች ሕዝቡን ይቅርታ የጠየቀችበትን ቪዲዮ አየሁ። የኛ ሕዝብ የሚገመት ስድቡንና ዘለፋውን ጨመረላት። ላገኛት ፈለግኩ። ምናልባት ልጅ ስለነበረች ወይም ደግሞ አሁን አወዳደቋ ተሰምቶኝ እድል ሰጥቻት ለምን ያንን እንዳደረገች መስማት ፈለግኩ። አገኘኋት። ያለችኝን አመንኩ። እሷ የእንጀራ እናቴና የእናቷ መጠቀሚያ ብቻ ነበረች። በሰዓቱ አባቷ ታሞ ብዙ ብር ያስፈልጋቸው ነበር። ያንን እኔም አውቅ ነበር። አባቷን ለማዳን የሚጠበቅባት ያቺን ድራማ መስራት እንደነበርና የቀረውን ተንኮልና ማስረጃ እነርሱ እንደሚጨርሱ ታሳምኗት። ያም በማድረጓ ለተወሰነ ዓመትም ቢሆን ለአባቷ ዕድሜ ቀጥላለታለች። የሚገርመው አንተን ጎድቼ ባይሆን አባቴን ያተረፍኩት እመርጥ ነበር። ምንም አማራጭ በሌለበት ግን አባቴን በመምረጤ አልተጸጸትኩም። ለደረሰብህ ነገር በጣም ይቅርታ ነበር ያለችኝ። ፈገግ አባባሉ ስለሆነች የሚወዳት ልጅ የሚያወራ እንጂ መቀመቅ ስላስወረወረችው ልጅ የሚያወራ አይመስልም ነበር። ልገምት በሕይወቷ ውስጥ የሆነ መልካም ነገር አድርገሃል አይደል አልኩት ከፈገግታው እየገመትኩ። በጣም ዲፕረስድ ሆና ነበር። ከሀገር ወጥታ የምትማርበትን መንገድ አመቻችችላት እንግሊዝ ነው ያለችው አለኝ። ግራ የሆንክ ሰው ነህ እኮ። አውቃለሁ። አትወጂውም፣ ግን አንድ ሐሳብ አለኝ። ምዕራፍ 5ን እኔ ልጻፈው። አንቺ ከጻፍሽው አስቢው። በየመሃሉ የመልስ ምት ልትሰጪ ነው። ከፈለግሽ እኔ ልጻፈውና እያነበብሽ ማውራት እንችላለን። በዛም ላይ ስላንቺ መተረክ ደስ አይልም። ነፃነቴን አግኝቼ ራሴ ልጻፈውና አንብቢው። ሊደርስበት የጓጓሁበት ምዕራፍ ለመጻፍ ስለተከለከልኩ ከፋኝ። ግን ደግሞ ነፃነት ያለውን አመንኩለትና ቅር እያለኝም ቢሆን ተስማማሁ። ኮምፒውተሬን ዘግቼ ዝም ተባብለን ፍራሹ ላይ ጋደም እንዳልን ከነፋሱ ጋር ማውራት ያዝን። ጽፎ እስኪጨርስ እረፍት አጣሁ። 10 ላይብረሪ ይመላለሳለሁ። ጣቶቹ አሁንም 100% ስላልሆኑ ቀስ ብሎ ነው የሚጽፈው። እሺ የጻፍከውን ላንብበውና ትቀጥላለህ እለዋለሁ። አይሆንም ሕፃናት ሁኚ ይለኛል። ጮክ ብለሽ አታንብቢልኝ፣ የምትጠይቂ ነገር ከሌለ በቀር ለራስሽ አንብቢው ብሎኝ ሶፋው ላይ አጠገቡ እንድቀመጥ በእጁ እየመታ ሳየኝ። መስገብገቢ የሆነ እርቦት ውሎ ምግብ እንደሰጡት ረሃብተኛ ነው። ከድምጽ ጋር የተለየ ፍቅር አለኝ። ሰውን ሳላየው በድምጹ ብቻ መልክ ስላለው ከድምጹ ቃና ፐርሰናሊቲውን መገመት ደግሞ የበለጠ ደስ ይለኛል። ሬስቶራንት ውስጥ ከጀርባዬ ድምጿን ስሰማው ጸይም ጎራዳ፣ ጥርት ያለ ቆዳ ያላት፣ ጥርሷ የሚያምር፣ ከንፈሯ ስስ ገመትኩ። ድምጿ ውስጥ የዋህነት፣
ደግሞ ለዛ ሙሉነት ነበር በመጀመሪያ የሰማሁት። ዞሬ ሳላየት ከውጪ ከመጡ ተለቅ ያሉ ሴትዮ ጋር ስታወራ ድንገት ድምጿ ወደ ቁጣ ሲቀየር ግን ቃላቶቿን ደምሬ ስሰማት የሆነች መብረር ፈልጋ ክንፎቿን የፍጥኝ የተያዘች ነፍስ ያላት ሴት እድሉን ብታገኝ እልም ብላ የምትበራ አይነት ሴትዮዋ ጥለዋት ሲሄዱ ዞሬ ያየኋት እና ወንበር ቀይሬ አጠገቧ መጣሁ። መልኳን ከከንፈሯና ከቀለሟ ውጪ ብዙ አልሳትኩትም። ቀይ ናት፣ የጎራዳው ውብ። ቆዳዋ ከመጥራቱ የተነሳ ውሃ ስትጠጣ በረጅም አንገቷ ወደ ሆዷ ሲንቆረቆር ውሃው ኩልል ብሎ የሚታይ የሚመስል፣ ከንፈሯ ብዙ ስጋ የፈጀ አበባ የመሰለ፣ ጥርሷ በድዷ ጥቁረት ደምቆ የሚያጥበረብር ሴት ልጅ ከኋላ የጸጉሯ ማብቂያ ጋር የተደፉ ሉጫ ጸጉሮች ሲኖራት ባላውቃት እንኳን እጄን ሰድጄ መንካት ይቃጣኛል። እሷ ደግሞ ወደ ላይ ባስያዘችው ጥቁር ጸጉሯ ጆሮዋ ስር ድረስ ለጥ ብለው ንካይ ንካኝ የሚሉ ሉጫ ጸጉሮች ነው ያሏት። የዓይኖቿን ውበት ውስጡ በጉልህ የሚነበበው ሐዘን አደብዝዞታል። ስለ ስብናዋ ግን ሁሉንም ልክ ነበርኩ። ለመነበብ የማትከብድ ያልተወሳሰበች የዋህ ለዛ ሙሉ ልዝብ ያለች ስርዓት ያላት ግን ደግሞ ግልጽ ነገር ባህልን ባታምንበትም ለቤተሰብና ለማህበረሰብ ግምት ብላ የምትኖርበት ሃይማኖትን ግን አምናበት የምትከተል ብዙ የማውቃቸው ሰዎች ሃይማኖት ያላቸው ሲኦልና ገነት አለ ስለተባሉ ነው። ከክፋት የሚቆጠቡት ሲኦልን ፍራቻ እንጂ መልካም መሆን ምንም ሽልማት የለውም፣ ክፉ መሆንም ምንም ቅጣት የለውም ቢባሉ ለክፋት የሚንደረደሩ ናቸው። በሰውነት ሰው ስለመሆን ሳይሆን እግዚአብሔር ወይም አላህ ወይም ሌላኛው አምላክ በክፋታቸው ይቀጣናል፣ በመልካም ሥራቸው ይሸልመናል ብለው ስለሚያምኑ ነው ሚዛን የሚሰሩት። እስኪ እውነት እናውራ ከተባለ የብዙ ሃይማኖቶች መደምደሚያ ከሞት በኋላ ያለ ሽልማት ወይም ቅጣት ባይሆን ምን ያህል ሰው ሃይማኖት ይኖረው ነበር? ምን ያህል ሰው ቅዱስ የሚለውን ሥራ ለመስራት ይጋጋጣል? ምን ያህሉ ሰው ወደ ሃይማኖት ተቋማቱ እየሄደ አቴንዳንስ ያስመዘግብ ነበር? የእሷን ሃይማኖተኝነት የመወድላት ቅጣትን ከመፍራትና ሽልማትን ከመሻት ባለፈ አምላኳን በየቀን ሕይወቷ ታምንበታለች። እያወራን ሳለ የምትኖርበት ትርጉም ያጣች ጣዕም አልባ ነፍሷን ሰማኋት። ማምለጥ እየፈለገ የታነቀ ስብናዋን አየሁት። ሙሉ አደርጋታለሁ ብዬ አስቤ አይደለም። በሕይወቴ ውስጥ ከዚህ በፊት የነበሩት ሴቶች ከሰጡኝ የተለየ የምትጨምርልኝም ነገር አለ ብዬ አስቤ አይደለም። እሷ ቤተሰቦቿን የምታስደስትበት ባል ትፈልጋለች። እኔ ደግሞ አጉል ባልከረረ ትስስር ቀኔን የምታበጅልኝ ሴት እፈልግ ነበር። የዛኑ ቀን እንጋባልኳት። በዛ ላይ በየቀኑ የምነካው የኋላ ቤቢ ሄር አላት። እያወቅኳት ስመጣ ባወቅኳት በደቂቃዎች ውስጥ እንድታገባኝ መጠየቄ ልክ መሆኑን አወቅኩ። ምንም ነገር ላይ የተሰማትንና ያመነችበትን አስተያየት ከመስጠት ወደ ኋላ አትልም። የማታውቀውን ነገር አላውቅም ለማለት አታፍርም። እንደ አዋቂ ለመታየትና እኔን ለማስደመም ቅንጣት አትሄድም። ጠያቂነቷን እወድላታለሁ። ትጠይቃለች። መልሴ ካላሳመናት ለምን አዳር አይሆንም ትጨቃጨቀኛለች። ጭንቅላቴን ስለምትፈትንልኝ ከእሷ ጋር የማሳልፈውን ጊዜ ወደው ነበር። ገና ሳንጋባ አንድ የኑሮ ሕጌን አስፈረሰች። ሰውን እርዳታ መጠየቅ። ልታገባኝ ስትስማማ ሰርግ ፈልጋለሁ አለችኝ። ምክንያቷ ለራሷ ከእገሊት የተሻለ ሰርግ ነበረ ለማለት ወይም ደግሞ ሰርግ በራሱ ትርጉም የሚሰጣት ነገር ስለነበር አልነበረም። በቤተሰቦቹ አይን ለመሙላት አጎደልኩባቸው ብላ ያሰበችውን ለመካስ፣ ውርደታቸው ሆንኩ ብላ ያሰበችውን ክብር ልትደርብላቸው፣ በሷ ሰርግ እነርሱን ለማድመቅ ነበር። እና እውነት ለማውራት አሳዘነችኝ። ሰው በ34 ዓመቱ የራሳቸውን ሕይወት ኖረው ላገባደዱ ቤተሰቦቹ ይኖራል። ማስደሰት አንድ ነገር ነው። እሷ እኮ የሕይወቷ ግቧም ስኬቷም ደስታ ሐዘኗም ሕልሟም ትርጉሟም እነርሱ ናቸው። ዘመኗን ሙሉ በፈጠሩባት የትንሽነትና የከንቱነት ስሜት ለእነርሱ ኖራ ራሷን ፕሩፍ ካላደረገች፣ የማለፊያ አረንጓዴ መብራት ካላሳዩት የራሷን ኖሮ መኖር እንደማይገባት ለራሷ አሳምናለች። እንኳን የራሴን ሰርግ ልደግስ የሰው ሰርግ የማልታደም ሰው ሰርግ ልደግስላት ተስማማው።
ችግሩ ከኔ ወገን የሆነ ሰርጌን የሚያጅበኝ ዘመድም ሆነ ጓደኛ አልነበረኝም፣ ወይም ማንንም በዛ ልክ ማቅረብ አልፈልግም። የእኔ ሚዜ አልባ መሆን ወይም ዘመድና ጓደኛ ለመኖር ለሰርጉ የነበራትን ደስታ ወደ ጭንቀት ቀየረባት። ይሄም ለራሱ አልነበረም፣ ዘመድ አልባ ባላገባች ብለው ቤተሰቦቿ እንዳያዝኑባት እንጂ። 34 ዓመት አልጨበጥ ብሏት ስታሳድደው የኖረችውን ህልሟን በሳምንታት ላስቀይራት አልችልም ነበር። በሕይወቴ ውስጥ ከምጠላቸው ዋና ዋና ነገሮች ውስጥ አንዱን አደረግኩ። ሥራ ቦታ አብረውኝ ብዙ የሰሩ የሥራ አጋሮቼን ሚዜ እንዲሆኑኝ ጠየቅኳቸው። በእርግጥ ከሥራ ውጪ ማርስ ላይ ልደር ወይም ጎዳና ሚስት ይኑረኝ ቅምጥ ምንም መረጃ ለሌላቸው ለብልጫዎቹ የሥራ ባልደረቦቼ የቅርበት ምልክት አድርገው ስለወሰዱት በደስታ ነበር የተቀበሉኝ። የሥራ ሕይወቴንና የግል ሕይወቴን ማዳቀል የፈጠረብኝን መወላገድ ድጋሚ ልደግመው ስለማልፈልግ የግል ሕይወቴን በአድራሻም በወሬም አርቄ ነበር የኖርኩት። ተጋባን። መጀመሪያ ላይ ድንበሩን የጠበቀ ያልከረረም ያላላም ያልሳቀም ያልተኮሳተረም የማያቃጥልም የማይበርድም አይነት ትርጉም የነበራቸው ዓመታት ነበረን። እንደ አብዛኛዋ ሴት ስም ያለው ቦርሳ መሸመት፣ አዲስ የወጣ ፋሽን ልብስና ጫማ አሳዶ ማጌጥ፣ አዲስ በተከፈቱ ሬስቶራንቶች መታየት፣ ፊቷን ሜካፕ ለመሰራት ጊዜ መፍጀት፣ እነዚህ ነገሮች አታውቅበትም። የመኪና መንጃ ፍቃድ እንኳን ያወጣችው እኔ ጨቅጭቂያት ነው እንጂ ራሴው ነበር የማመላልሳት። ከመሰረታዊ ነገሮች ውጪ ገንዘብ ካወጣች ባትነግረኝም አውቃለሁ። ለቤተሰቦቿ ነው። ገንዘብ አንዱ የነጻነት በር መሆኑን ባውቅም ከሚያስፈልገኝ ወጪ ባለፈ ትርፍ ገንዘብ የሚያሳምነኝ ምክንያት ይሁን እንጂ አልሳሳም። ለፍቼ ያመጣሁት ገንዘብ ነውና ሚዛን በማይደፋ ምክንያት እንዲበተን አልፈቅድም። ገንዘብ የነጻነት በር ነው ያልኩት በቀጥታም ይሁን በተዘዋዋሪ ለነፍሳችን አስተዋጽኦ ስላለው ነው። እንዳለመታደል ሆኖ ሃይማኖቶቻችንም ሆኑ ባህሎቻችን ድህነትን የሚያሞካሹና ገንዘብን ልክ ከአምላካቸው ወይም ከሥርዓታቸው ወይም ከደስታቸው የሚያርቅ ማዕት አድርገው ይጠምዱታል። ድህነት ውስጥ ያለ ሀብት ደግሞ እንቅልፍ አልባ ሌሊቶችን ያቀፈ አድርገው ስለነገሩን ሁሌም ገንዘብ ያለው ሰው ለገንዘቡ ሲል በደልን የፈጸመ እንቅልፍ አልባ ምስኪን ይመስለናል። ያለኝን ሕይወት እወደዋለሁ። ማድረግ የሚፈልገውን ነገር ማድረግ በፈለኩበት ሰዓት ማድረግ መቻሌን እወደዋለሁ። ከማንም ምንም ፈልጌ አላጎበድድም። ከማንም ምንም ስለማልፈልግ ድንበሬ ይከበርልኛል። ሰው እኮ እንዲህ ነው። በተለይ በኢኮኖሚ እንደተደገፍከውና የሱ መኖር እንደሚያስፈልግ ሲያውቅ ከሱ በምታገኘው ጥቅም ክብርህን ሊገዛ ይዳደዋል። በማጣት ሽንፈት ይጠቀምበታል። ገንዘብ ይሄን ነጻነት ይሰጣል፣ በማንም በምንም ተሸናፊ ያለ መሆን። ከዚህ በተጨማሪ ገንዘብ ስላለኝ ነው ከ10 ዓመታት በላይ የጭንቅላቴን ውጥረት ማርገብ በፈለኩ ሰዓት የሚሄድበት ዶክተር ያለኝ። ብዙ በተለያዩ ትራውማና የአእምሮ ህመም እየተሰቃዩ አቅሙ ስለሌላቸው መታከም ያልቻሉ ሰዎች አሉና ግንኙነታችንን ያሰመርኩትን መስመር መቼ እንዳለፈ አላውቅም። ከ4 ዓመታት በኋላ የሆነ ቀን እንደተለመዱት ምሽቶቻችንን ልንተኛ ስንል የከንፈር ብቻ ያልሆነ መሳም ሳመችኝ። ስትስመኝ ወፍራም ከንፈሯን እወደዋለሁ። የዛን ቀን ከተለመደው ስሜት ውጪ ለኔ መልእክት ያደረሰ መሳም ሳመችኝ። አስቁሚያት መሳሟ ለውጥ እንዳለው ስነግራት ለውጡ እንዳልተሰማት ነገረች። የዛን ቀን ለመግለጽ የሚከብድ ቅር የሚል ስሜት ተሰማኝ። የሆነ ያልተለመደ ወይም የረሳሁት ቅሬታ። ከዚህ ስሜቴ በኋላ ብዙም ባራቀ ቀን አልጋችን ላይ ጨዋታና ፍቅር ደርበን እየፈተልን እኔ ከዚህ በላይ ማስመሰል አልችልም። ከአቅሜ በላይ ነው የምወድህ። አለችኝ እንደገረፉት የ2 ዓመት ሕፃን ልጅ ህቅ እያለች። የሆነ መኪናዬን እየነዳሁ ተጋጭቶ ኤርባጉ ተነፍቶ ፊቴን ሲጠልዘው ያለው አይነት ስሜት ነበር የተሰማኝ። ያ ስሜት እንደነበራት ባትነግረኝም አውቀው ነበርኩ። የማላውቀው ከአፏ ሲወጣ እኔ ጋር ሊፈጥር የሚችለውን ስሜት ነበር እንጂማ ብዙ የማውቃቸው ሴቶች ብለውኛል። የማናቸውም እኔ ጋር የፈጠረው ስሜት አልነበረም።
የተሰማኝ ፍቅር አይደለም፣ ፍርሃት ነበር። ይህን ሳነበው ልቤ ዝቅ ሲልብኝ ተሰማኝ። ማብራራት የሚከብደኝ የማጣት አይነት ፍርሃት፣ ላላስታውሰው ረስቼዋለሁ ያልኩት ድሮዬ ላይ የማውቀው የመለየት ፍርሃት፣ የዛሬውን አዲስ ከአንድ ጠጠርና አሸዋ ጀምሬ ከመገንባቴ በፊት ሰውነቴን የወረረኝ መሸነፍ፣ የምትፈልገው እንድታደርግና በፈለገችው ቁልምጫ እንድትጠራኝ ፈቅጄላት የመጨረሻዬ እንደሆነ የወሰንኩትን ፍቅር ሰራን። ደረቴ ላይ ሆና የፈገገ ፊቷን ሳትመልሰው እንቅልፍ ወስዷት ምን እንደማደርግ ሳስብ አደርኩ። ከራሴ በላይ እንዳላጣው የምሳቀቅለት ነገር እንዲኖረኝ አልፈልግም። ከማዕረግ በኋላ ያለው አዲስ ስሜቱንም ውሳኔውንም ለማንም ለመናገር አይደለም ሊፈራ ሁለቴ አያስብም ነበር። አዲስ ፍርሃትን ከላዩ ከገፈፈ ዓመታት ተቆጥረዋል። የተሰማኝን ልነግራት መጨነቄ ይበልጥ ያለሁበትን ሁኔታ እንድጠላው አደረገኝ። የኑሮ ዋና መርሄን ተፈታተነችው። በስሜቴ ከኔ ውጪ ማንም አያዝበትም የሚለውን አዲሱ አዲስ ስሜቱ ራሱ የሚያዘው ማንም የማይሰለጥንበት ነው። አልነገርኳትም። በነገታው የእርሷን በቅርቤ መኖር ጠላሁት። ራሴን እንዳላዘው ይሆንክ እንደሆነ ገባኝ። ትቻት ሌላ ክፍል ተኛው። እንቅልፍ ግን አልወሰደኝም። በመሃል በሩን ከፍታ መኖሬን አረጋግጣ ስትመለስ እሰማታለሁ። ሲነጋላት መጥታ አውራኝ፣ ምንድነው ያደረግኩ? ማፍቀሬ ኃጢአት ነው? ቆይ እሺ ደሙስ ላፍቀረ ብዬ መሰለ ያፈቀርኩ? ለየትኛው በደሌ ነው የምትቀጣኝ? ታውቅ ነበር አይደል እንዳፈቀርኩ? አፌ ላወራቸው ቃላት ነው የምትቀጣኝ ስትለኝ ውስጤ ሲረበሽላት ሰማሁት። ከማዕረግ ውጪ ለማንም ያልሆንኩት መሆን ስሆነው ታወቀኝ። ያ ስሜት ደግሞ ከደስታው በላይ ስቃይና ሰቀቀኑ ነው ትዝ የሚለኝ። እንፋታ ስላት ራሴን ሰማሁት። ከዛ በኋላ ለሳምንታት ከልቧ ልታወጣኝ እየታገለች መሰለች። አብራኝ ማዕድ ብትቀመጥም ብዙም አታወራም። ያሰብኩት ወይም የተመኘሁት ልክ እንዳልሆነ ጸዲ ስትደውልልኝ ገባኝ። ጸዲ የደወለችልኝ ቀን እራት ላይ ጸዲ ጋር እንደሄደች ስትነግረኝ የማውቀው ነገር በመሆኑ አልተገረምኩም። የተገረምኩት አድርጋ የማታውቀውን ሜካፕና ሊፕስቲክ ፊቷ ላይ ማየቴ ነበር። እቤት ውስጥ በቱታ ወይም በቁምጣ አሊያም በኔ ቲሸርቶች እንጂ የማውቃት ቀሚስ ለብሳ አላስታውሳትም። የኔን ትኩረት ለመሳብ መሆኑን ሳስብ አሳዘነችኝ። ያንን ግን እሷ እንድታውቀው ማድረግ አልፈለኩም። በነጋታው ሐኪሜ ጋር ሄጄ የተፈጠረውን ነገርኩት። ወደሃታል። በፍቅር መሸነፍን እንደ ድክመት የምታይበት የራስህ በቂ ምክንያት አለ። ያንን እረዳልሃለሁ። ግን ይህችኛዋ የተለየች ብትሆንስ? ከመስበር ይልቅ የምታጎብዝ ብትሆንስ? ከእውነቷ የምታፈቅር ብትሆንስ አለኝ። ዶክተር ባትሆንስ? ብትሆንስ በሚል ግማሽ እምነት ባትሆን የማጣውን መቋቋም አልችለውም። በባትሆን ፍርሃትህ በፍቅር ውስጥ ያለውን ደስ የሚል ሕይወት ራስህን እያሳጣሁ ነው እኮ። ራስህን እየቀጣኸው ነው። አንፋይን ፍቅር በሚሉት ግማሽ ደስታ ግማሽ ሰቀቀን ያለበት በእሳት መጫወት ለጊዜው ምርጫዬ አይደለም። ደስታው ይቅርብኝ፣ ሰቀቀኑንም ይዞልኝ ሄድ አልኩት ተነስቼ ቢሮ ውስጥ እየተንጎራደድኩ። አዲስ እንዳንተ በጥንካሬ የማይታለፈውን ያለፈ ሰው አላውቅም። የምትኖራቸው ሕጎችና መርሆች ስለፈወሱህ አይ አፕሪሼት ዛት። ከነዚህ ዓመታት በኋላ እንኳን ይህን ሁሉ በራስ መተማመንህንና የገነባኸውን ዕውቀት የሚከድን ፍርሃት ካነቃህ አሁንም ከትናንት ሕመምህ አልዳንክም። ስለ ሸሸኸው ደግሞ አታመልጠውም።
እባክህ አስብበት። ደጋግሜ ከዚህ በፊት እንዳልኩህ እሱን ፋይል ገልጠህ ለማውራት ራስህን አዘጋጅ አለኝ። ያን ህመም ቀስቅሼ ላወራ መቼም አልዘጋጅም። የሬሳ ሽታ፣ የጨለማ ጣር፣ የሚያደነዝዝ ድምፅ፣ ያ ያለበትን ፋይል ከፍቼ መተንፈስ አቅቶኝ መንፈራገጥ የቅርብ ዓመታት ዕቅዴ ውስጥ አልነበረም። ወደ ቤቴ ተመልሼ ላለፉት ሳምንታት እንደ ተለመደው አይነት መግባትና መውጣቴን ቀጠልኩ። የሆነ ቀን እራት ላይ ሳትመጣ ቀረች። ፀሐይን እንድትጠራት ስጠይቃት አሟታል እኮ ተኝታ ነው ያለችው። አላስተዋልካትም እንጂ ምንም ደህና አይደለችም እኮ። እንደው በማያገባይ መግባት አይሆንብኝና እንደው በመሐከላችሁ ምን ክፉ ዘልቆ ነው? ገባሽ ፀሐይ፣ በማያገባሽ ገባሽ ብያት ወደ መኝታ ቤት ላያት ሄድኩ። ስታለቅስ እንደዋለች ታስታውቃለች። እንፋታ ካልኳት ቀን በኋላ በትኩረት ያየኋት የዛን ቀን ነው። ከሰውነቷ መክሳት፣ የፊቷ መገርጣት አስደነገጠኝ። አጠገቧ ሄጄ ስነካካት ታተኩስ ነበር። እጠይቃታለሁ፣ አትመልስልኝም። ክፍሏ በታመቀ አየር ተሞልቷል። መስኮቱን እየከፋፈትኩ ሐኪም ቤት እንድወስዳት ደጋግሜ ጠየቅኳት። ቃል አልመለሰችልኝም። ፊቷን አዙራ በትራሷ ተሸፈነች። ራሴን ከመውደዴና ከፍርሃቴ ያየለ ስሜቴ አቅፌ ምን ሆንሽብኝ ሁላ ልላት እያመነታብኝ ተንጎራደድኩ። ኮቴን እየሰማች እስከ ወጣላት እንደምትጠብቅ ነገር በትራሷ እየተከለለች ዝም አለች። ይሄኛው አዲስ ስሜቱን መለየት ተቸግሮ አያውቅም ነበር። ዝብርቅርቅ ያለ ስሜት ተሰማኝ። ጠልታኛለች። ልታየኝም ልታናግረኝም የማትፈልግበት ደረጃ ደርሳለች። ግን ደግሞ ብትጠላኝ እንዴት ትጎሳቆል ነበር? ፊቴን እኮ አዙሬብህ አልነበረም። የዛኔው ህመሜ ከማንበቤ ጋር መጣ። ባለቅስም እንደማታዝንልኝ አስቤ ሳታየኝ በትራሱ ተሸፍኜ እያለቀስኩ ነበርኩ አልኩት በቀዘቀዘ ድምፅ። እጁን ሰዶ የኋላ ቤቢሄሮቼን መነካካት ጀመረ። የትኛው ምን አይነት ስሜት እንደሰጠኝ አላውቅም። ብትጠላኝና አልፈልግህም በቃ ብላ ጥላኝ ብትሄድ ደስ ይለኛል። ግን ሙሉ በሙሉ ደስ ይለኛል። በእኔ ምክንያት እንዲህ መሆኗ ደግሞ የሚያስጠላ ስሜት ሰጠኝ። ለተከታታይ ቀናት እኔ ያለሁበት ላለመሆን ወሰነች። ፀሐይን ደህና እንደሆነች ስጠይቃት ዛሬ ምንም አትልም፣ ቅድም አየር ልትቀበል ብቅ ብላ ነበር አለችኝ። ልታየኝ አለመፈለጓን አከበርኩላት። ከቀናት በኋላ ግን አባቷ ሞተው በሌሊት ደውለው መርዶውን ሊነግሯት ሽማግሌዎች እንደሚመጡ ነገሩኝ። ሳሎን ቁጭ ብዬ ስጠብቃቸው ሊነጋጋ ገደማ መጡ። ገና እሷ መርዶውን ሳትሰማ በፊት እጄና እግሬ ሲንቀጠቀጥ ይታወቀኛል። ሳሎን ብቅ ከማለቷ ሰዎቹን ስታያቸው የተፈጠረውን አውቃለች መሰለኝ። በቁሟ ተገነደሰች። የሚርበተበት ሰውነቴ እንዴት እንደታዘዘልኝ አላውቅ። መሬቱ ላይ ከመውደቋ በፊት እጄ ደረሰ። እስከ ዛሬ የሆንኩትን ሁሉንም ባንዴ ሆንኩት። እናቴ ሬሳ ላይ ስደርስ ካፌ ቃል አልወጣ ብሎኝ ያማጥኩትን ከነ ሬሳ ሽታው፣ ማዕረግ ወንድሜ ክፍል ስትሳለቅብኝ ያደረኩትን ፓኒክ፣ ማዕረግ ወንድሜን እንዳገባች የእንጀራ እናቴ ከነገረችኝ በኋላ የከደነኝ ጨለማ፣ የለም ብዬ ያመንኩትን እግዚአብሔር ለመንኩላት። እሷ የምታምንህ አምላክ ካለህ ምንም አታድርጋት፣ ለእኔ ብለህ ሳይሆን ለእርሷ ብለህ ስማኝ፣ ምንም አትሁን አልኩት። ሆስፒታል ተሰናብቻት እንደወጣሁ ታክሲ ጠርቼ ዶክተሬ ጋር ሄድኩ።
ዶክተር ራሴን ሐኪም ቤት ካገኘሁት አልድንም፣ ይብስብኛል፣ እመነኝ። ትንሽ ቀን አይተኸኝ ከባሰብኝ ቃል ገባልሃለሁ ራሴው እሄዳለሁ አልኩት። ከሕክምና ጣቢያ ሕክምናዬን መከታተል እንዳለብኝ ሲነግረኝ እቤቱ ይዞኝ ሄደ። በዚህ ጊዜ እንዳለፈው ለማላቀው ጊዜ ያህል ጨለማና ፍርሃቴ ውስጥ አልነከርም። አስፈሪው ደቂቃ ትንሽ ነው። ያቃተኝ እንቅልፍ ሲወስደኝ የምቃዠው ቅዠት ነው። የእናቴ ሬሳ ሆኖ ይጀምራል። በእጄ እንደታቀፍኳት ማዕረግ ትሆንብኛለች ወይም ሚስቴን። በሌላኛው ቀን ደግሞ ልክ የአባቷ ሞት ስትሰማ እጄ ላይ እንደወደቀችው ስትወድቅ ጀምራለሁ። እንደታቀፍኳት ወይም ማዕረግን ወይም እናቴን ትሆንብኛለች። ለቀናት መተኛት ፈራሁ። ዶክተሩ መድኃኒት አዘዘልኝ። ለሳምንታት እሱ ጋር ቆየሁ። አሁንም ግን እሱ የሚለውን ፋይል ለመክፈት ዝግጁ አልነበርኩም። እቤቴ ለመመለስ ዝግጁ ስሆን ተመለስኩ። ከተመለስኩ በኋላ የአባቷን ለቅሶ አብሬያ ስላልነበርኩ ታኮርፈኛለች ብዬ ስጠብቅ ጭራሽ የእኔ ደህንነት አሳስቧት ደህና መሆኔን ትጠይቀኛለች። ትታኝ እንድትሄድ እፈልጋለሁ፣ ግን ደግሞ ራሷ ጠልታኝ እንድትሄድ እንጂ በእኔ ምክንያት ከሆነችው መሆን ሲደመር ከአባቷ ሐዘን ጋር ሌላ የከባድ ሐዘኗ ሰበብ መሆን አልፈልግም። ያን የማላደርገው ራሴን ላለመጉዳት ይሁን እሷን አላውቅም። ምናልባት እናቴ እንዳስታቀፈችኝ አይነት ጸጸት ድጋሚ ላለመሸከም ፈርቼ ይሆናል። ተናግሬ በማላውቃት ለቤተሰቦቿ በምትልከው ገንዘብ ተናገርኳት። የማትደራደርበት ዋልታዋ ስለሆነ ከጠላችኝ በላይ የምትጠላበት ምክንያት ያቀበልኳት ነበር ይመስለኝ። ትጥላኝ ትውደደኝ አላውቅም፣ ግን ትታኝ አልሄደችም። ከሆነ ጊዜ በኋላ ማታ ላይ ራት ልበላ ተቀምጬ ምስቅል እንዳለች ወደ ሳሎን ገባች። የእናቷን ቤት መወረስ ስትነግረኝ ደነገጥኩ። አላወቅኩም ነበር። ስለ እውነት ትኩረት ሰጥቼም ብሩ መከፈል ማቆም አለማቆሙን አላስተዋልኩም። ከኔ ቃልና ከእናቷ የኔን ቃል እንደምታከብር ልገምት አልችልም ነበር። እያለቀሰች ትታኝ ስትገባ ተከትያት መሄድ ፈለግኩ። ለቀናት ሸሸኋት። ይሄ የመጨረሻዋ ይሆናል ብዬ ጥላኝ እንድትሄድ ስጠብቃት የሆነ ቀን ጠዋት ትታኝ እንደማትሄድ ቁርጥ አድርጋ ነገረች። ዓመቱን ጠብቃ ብሯን ተካፍላ እንደምትሄድ ነገረች። ንግግሩም ሐሳቡም የእሷ ስለማይመስል ግራ ገባኝ። ከፈለክ አንተ ፍታኝ ብላኛለች እኮ እንድትሄድ ፈልግ የለ ለምንድነው በቃ እንፋታ ማለት ያቃተኝ? ለራሴ እኮ ደጋግሜ ነግረዋለሁ። እሷን አግኝተህ ራስህን ከምታጣና እሷን አጥተህ ራስህን ከምታተርፍ የቱ ይበልጥብሃል? ሁለቱንም በራሴ መወሰን አቃተኝ። እሷንም ማጣት ፈራሁ፣ ራሴንም ማጣት ፈራሁ። እሷ እንድትወስንልኝ ፈለግኩ። ራሷን ይዛልኝ እንድትሄድ። ያገባኋትን ቀን ረገምኩት። አብረን ያሳለፍናቸውን ዓመታት ረገምኩ። የሆነ ቀን ያለ ወትሮዬ እሷን ሳላገባ በፊት አልፎ አልፎ የሚሄድበት ባር ሄጄ ስጠጣ ድሮ እንንጎዳጎድ የነበረች ኤክስ ተንጎዳጓጄን አገኘኋት። ድንገት የመጣልኝ ሐሳብ ከእሷ ጋር ወደ ቤት መሄድ፣ ሊፈጠር የሚችለውን አሰላለሁ። እንዴት ሴት ይዘህብኝ መጣህ ብላ በተደፈርኩ ትቀውጠዋለች። ምንም ሳይመስላት ታልፋለች፣ ትቀናለች፣ ትከሰኛለች። ምንም ሳትል ተነስታ ጥላኝ ትሄዳለች። አንዱ ይሆናል ወይም የቱም አይሆንም ብዬ ሄድኩ። ብቅም አላለችም። ምንም አይነት ከሴት ጋር የመነካካት ፍላጎቱ ስላልነበረኝ ትንሽ እንደተጫወትን ተኛ። በነጋታው ከሰዓት ማታ ላይ የተፈጠረውን እንዳወቀች የእርሷ ባልሆነ ሥርዓት የለሽ ንግግር ነገረችኝ። እዚህ ጋር ጥላቿ በደንብ ይታይ ነበር። የመከፋት ሳይሆን ከእኔ ከዚህ የተለየ እንደማትጠብቅ አይነት ንቀት ያለበት ነበር አነጋገሯ። እንድትጠላኝ አይደል ስፈልግ የነበረው? ደስታ ግን አልተሰማኝም። የዛን ቀን የረፍቱ ቀን ቢሆንም ዶክተሬ ጋር ደወልኩ። በምልልሳችን መሃል አዲስ የጥንካሬ መሠረት ናቸው የምትላቸውን መርሆችህን ማጣት መጀመርህን እያስተዋልክ ነው። እሷ ከሕይወትህ እንድትወጣልህ መፈለግህ አንድ ነገር ነው። ከእርሷና ከራሴ ራሴን መረጥኩ አልክ እንጂ እሷንም ራስህንም እያጣህ ነው።
ስሜትህን ለመካድ ወይም ለመሸሽ ስትል በጤነኛ ጭንቅላትህ የማታደርጋቸውን ነገሮች እያደረግክ ነው። አልመረጥክም አዲስ አለኝ። ስለ እርሷ መሄድ ወይም መቅረት እዚህና እዛ የሚረግጠውን ውል የለሽ ሐሳብና ስሜቴን ለማደንዘዝ ሥራና መጽሐፎች ውስጥ አብዝቼ ጠለቅኩ። አብራኝ አትበላም፣ ላይብረሪም አትመጣም፣ ከክፍሉ አትወጣም። አንድ እሁድ ልጆቼ ጋር በሄድኩበት እዛው መጣች። ልጆቼ እሷን ሲያዩ እየተንደረደሩ እናታችን መጣች ብለው ተጠመጠቡባት። በእነርሱ ፊት የተኳረፈ መምሰል ስላልፈለግኩ ጉንጯን ሳምኳት። የሳምኳትን ቦታ በእጇ ዳብሳ ፍዝዝ ብላ ቆመች። ለመጀመሪያ ጊዜ እንደ ሳምኳት ነገር ከልጆቹ ጋር እየተጫወትኩ ትኩረቴን ከእሷ ላይ ማንሳት አቃተኝ። ፍዝዝ ብላ እያየችኝ ዓይኗ እንባ ቀረረ። ደረስ መለስ የሚለው ፍርሃቴ ተመለሰ። ልጆቹን ማጫወቱን ትቼ እሷን ማባበል አማረኝ። አሁንም ድረስ አልጠላችኝም። ይሄን ሁሉ አድርጊያትም አልጠላችኝም። የዛን ቀን ተጨማሪ በደል ላልበድላት ለራሴ ቃል ገባሁ። መቆየት እስከፈለገች ጊዜ ትቆይ፣ መሄድ በፈለገች ቀን ትሄድ አልኩ። ራሴን ረገምኩላት እኮ። ካሁን በኋላ ላልከፋባት ራሴን አስጠነቀቅኩላት። ማታ ላይ ሻይ ልትወስድ ከክፍሏ ስትወጣ ያለቀሱ ዓይኖቿ አባብጠው ደፈራርሰዋል። ሳሎን መኖሬን ስታይ እንዳላያት ፊቷን ደበቀችብኝ፣ ግን አይቻታለሁ። እያነበብኩ አንገቴ ላይ የሚርመሰመስ እጁን አንድ እጄን ልኬ ያስኩት። የመከልከል ሳይሆን የመደረብ የሰርጉ ቀን አጋጣሚ ላይ ስደርስ መጮህ ቃጣኝ። የረሳሁትን ሳቋን ተፍለቀለቀች። አውርቶ ሳይጨርስ ይግባባሉ። መቼ ነበር እንደዚህ ደስተኛ የነበረችው? ሩቅ የማላስታውሰው ቀን ላይ ነበር እንዲህ ስትፍለቀለቅ ያየኋት። ይሄን ሳቋን ቀምቻታለሁ። በአንድ በኩል ራሴን ረግማለሁ፣ በሌላ በኩል ደግሞ እንዲህ የተፍለቀለቀችለት ሰው እኔ በሆን ብዬ አስባለሁ። ሰው እንዴት ሁለት ጠርዝ ላይ ያለ ስሜት እኩል ይሰማዋል? በጣም ስቀርባትም የምትፈጀኝ፣ ስርቃትም የምትፈጀኝ አይነት ነገር ናት። መሃል ስሆን ደግሞ እሷን የምጎዳት። ቀስ ብዬ ወጥቼ ወደ ቤት ሄድኩ። እቤት ሸኝቷት በሩ ላይ ከመኪናው ስትወርድ አቅፎ ሲሰናበታት አየኋቸው። ፍልቅልቅ ፊቷ አልተለያትም። አንተ እኮ ቆንጆ ሆነሻል ስላልከኝ ነው እንደዛ ደስ ብሎኝ የነበረው። ለማዕረግ ያልካትን ታስታውሳለህ? ለኔም እኮ የወንድ መለኪያ ነበርክ እኮ አዲስዬ። ያንተን ሚዛን ተለካክቶ አይኔን የሚሞላ ማንም እኮ አልነበረም። ለምን ዝም ብለሽ አታነቢም? አይነት አየኝ። እሺ ካሁን በኋላ ዝም ብዬ አነባለሁ ብዬው ማንበቤን ቀጠልኩ። ውስጥ ያለው ብዙ ስሜት ቢሆንም ጎልቶ የሚሰማኝ ንዴቴ ነው። ማን ላይ እንደተናደድኩ ግን አላውቀው። በትክክል በየትኛው ምክንያት እንደተናደድኩም አላውቅም። ተነስቼ ወጣሁ። ድብልቅ ያለ አወዛጋቢ ስሜት ናጠኝ። ከእሷ ጋር ለመጨረሻ ጊዜ ከ2 ዓመት ከምናምን በፊት ለመጨረሻ ጊዜ ካደረግነው ጉድ በኋላ ለመጀመሪያ ጊዜ ከሆነች ሴት ጋር መሆን ፈለግኩ። በትክክል ምን ፈልጌ እቤት እንዲሆን እንደፈለግኩ አላውቅም። አብራኝ ያለችው ሴት የሆነ ነገር ያደረገችኝ ይመስል እንግልት የበዛበት ነገር እያደረግኳት እንደሆነ ገብቶኛል፣ ግን አላቆመም። የወጠረኝ ደም ሲበርድ የምጸጸት ነበር የመሰለኝ። በምትኩ የሆነ መገላገል አይነት ስሜት ተሰማኝ። የሚራወጥ ጭንቅላቴ እርግት እንደማለት። ቀንተሃል፣ ተናደሃል፣ በራስህ በሽቀሃል። ያንን ግን እየተወጣኸው ያለው ትክክለኛ ቦታ አይደለም። በፊት እንደምታደርገው በመጽሐፎችህ ወይም በሥራህ ራስህ ልትሸውደው ሞክረህ ሐሳብህ አልሰበሰብ ብለዋል። ያን በወሲብ እየተካው ነው። የቀኑን ውጥረትህን ትቀንስበታለህ እንጂ ቋሚ መፍትሄ አይሆንህም። አንተ ራስህ ልትረዳው ካልፈለግ እኔ ምንም አላደርግ አልችልም። አዲስ መፍትሄው አንተ ጋር ነው። ራስህን በጊዜያዊ ፎይታ ልትሸውደው አትሞክር። ውጥረት በተሰማህ ቁጥር ያን ፎይታ ፍለጋ በወሲብ ልትወጣው ትሞክራለህ።
ስትደጋግመው ልክ እንደ ማንኛውም ድራግ ነው። የሚሰጥ እፎይታ መጠኑ እየቀነሰ ይመጣና ዜሮ ይሆናል። ይሄኔ ውጥረቱ ብቻ ሳይሆን አንተ ባልሆነው ማንነትህ ብስጭትህና ጸጸት ይጨምሩበታል። ወይ ሌላ የምትተነፍስበት ሱስ ትፈልጋለህ ወይም ወደምትሸሸው ጨለማ ትመለሳለህ አለኝ ዶክተር የሆነ ቀን በሐኪም ለዛ ሳይሆን በአባት ቁጣ። በትክክል ሂደቱን ጠብቆ የተከሰተው ያ ነው። በደጋገምኩት ቁጥር እርካታን ሳይሆን የባሰ ጭንቀትን እያስታቀፈ ይመጣ። እዚህ ጋር እሷንም ዘነጋኋት፣ ራሴንም እንደዛው። ከወራት በኋላ ዶክተሩ ጋር ሄጄ አሁን ዝግጁ ነኝ፣ የሆንኩትን ሆኜ መዳን እፈልጋለሁ አልኩት። ደስ ብሎት ትከሻዬን እየመታ ተቀመጠ። ማውራት የጀመርኩኝ ቀን አስመለሰኝ ሁላ። የእናቴን አልፌ የመጀመሪያ የማዕረግን ክህደቷን አልፌ ሶስተኛው ጋር ስደርስ ተሰምቶኝ የነበረውን ዲቴል ማውራት ያቅተኛል። በየቀኑ ከመጀመሪያው ጀምራለሁ። በየቀኑ ትንሽ እየገፋው አቆማለሁ። በዚህ መሃል ለሥራ ከከተማ ወጥቼ ስመለስ ነው መኪና የተገለበጠው። እያሰብኩ እንደነበር አስታውሳለሁ። ምን እንደሆነ ግን አላውቅም። ከፊቴ የሚመጣ መኪና ጥሩምባውን ሲያስጮህ ነው እንደ መባነን አድርጎኝ መሬን ያጠመዘዝኩት። ለኔ እኮ ግን እስከ መጨረሻው ነገርከኝ አይደል? ያ ማለት አልኩት ካለፈው ስቃዩ የመዳን ምክንያት ሆኖት ከሆነ በሚል። እና ያለና አለኝ። እሺ ቆይ በቃ ከዛ በኋላ ያለውስ አልኩት ኮምፒውተሩን እያስቀመጥኩት። ከዛ በኋላ ያለውን አንቺ የማታውቂው የለም፣ ራስሽ ትጽፊዋለሽ አለኝ በእርግጠኝነት። ያንተን ስሜት ግን በትክክል ላሰፍረው አልችልም። ካሞን፣ ከአንቺ በላይ የሚያውቀኝ ሰው የለም። በስሜት ደረጃ ከማንም ጋር መቆራኘት የማልፈልግ ሰው ዊልቸር ላይ ተቀምጬ በአካልም የሰው እርዳታ የሚፈልግ ጥገኛ መሆኔ ምን እንደሚሰማኝ እንደሚያደርገኝ ካንቺ በላይ የሚረዳኝ ሰው አለ? የሰውን ድጋፍ ማግኘትህ እኮ ሁሉም ሰው በሆነኛው የህይወቱ ጊዜ የሚገጥመው ነው። አንተ ሰዎችን ትረዳ የለ እንዴ? ሰዎች ሲረዱ ውድቀት የሚሆንብህ ለምንድን ነው? በቃ እኔ ነኛ። ትከሻውን ምን ላድርግ አይነት እየሰበቀ በሰው ድጋፍ የምንቀሳቀስ ሰው መሆን ሞቴ ነው። ያን ታውቂያለሽ። ለዘመናት የለፋሁት እኮ በስሜትም በአካልም በገንዘብም ማንንም ያልተደገፍኩ ነፃ ሰው ለመሆን ነው አለኝ የእርሱ ባልሆነ ማባበል ድምፅ። አላውቅም ምን እንዳሰብኩ። ማጅራቴ ላይ ያለ እጁን ስቤ ሳምኩት። ሲጠብቀው የነበረ እርምጃ ይመስል አስከትሎ ከንፈሬን ሳመኝ። እየሳመኝ ያወራ ጀመር ልክ እንደ በፊቱ። ወሬው ግን የቀን ውሏችንን አይነት አይደለም። ጆሮዬን ማመን እስኪያቅተኝ አዲስ በፍቅር ቁልምጫ ስም እየጠራኝ ነው። ደንግጬ ለሰከንድ በርግጌያለሁ ሁላ። ረጅም ሰዓት ከተሳሳምን በኋላ አቁሞ እንደ መሳቅ ነገር እያለ ንግስቴ፣ እንደምታደርጊኝ ካላደረግሽኝ እኮ እግሬን አላዘውም አለኝ። አባባሉ ውስጥ አየሽ፣ ለዚህ እንኳን ያንቺን እርዳታ መጠየቅ ግድ ሲል አይነት የመሰበር ድምጸት አለው። ሶፋው ስላልተመቸን ምንጣፉ ላይ ወርደን ማላብ ጀመርን። ከላይ ሆኜ እያየሁት እሱ በሚጠራኝ የፍቅር ቁልምጫ ሁሉ ልጠራው ፈልጋለሁ እኮ፣ ግን ካፌ አይወጣም። አንዴ ቢለኝ ብዬ አምላኬን የለመንኩትን ቃል አለኝ። ልትገምቺው ከምትችው በላይ ወድሻለሁ አለኝ። ስሰማው ፈነጥዛለሁ ብዬ ያሰብኩትን ያህል አላስፈነጠዘኝም። ንግስቴ፣ ፍቅሬ፣ ልዕልቴ ያላለኝ የለውም። ለዓመታት ያላለውን ማካካስ የሚመስል ፍቅር ስንጨርስ አጠገብ ላጠገብ ተኝተን ዝም ተባባልን። ከሴክስ ስሜት ውጪ ያ የተስገበገብኩለት ፍቅር ስጨብጠው ምንም አልመስልሻለኝ ብዬ እውነቱን ነው የምነግረው ወይስ እንደዚሁ እንቀጥላለን?
በተጎዳው ላይ ጉዳት መጨመር መሰለኝ። ምናልባት ሽባ ስለሆንኩ ነው ይጠላችኝ ይለኛል እያልኩ ሳስብ ይሰማኛል ብለሽ ያሰብሽውን ስሜት ውስጥሽ አጣሽው አለኝ። ለምን እንደሱ አልክ? አውቅሻለሁ እኮ በደንብ። ታዲያ ካወክ ብዬ እንዴት መጠየቅ እንዳለብኝ ግራ ሲገባኝ ፍቅርሽን ከጨረሽ እንደቆየሽ አውቃለሁ። ከዛ ሁሉ በደል በኋላ ያ ስሜት ሊኖር አይችልም። የበደልከኝን እኮ ግን ትቼልሃለሁ። አውቃለሁ። ይቅር ስትይኝ ላለፍኩት መንገድ አዘንሽልኝ። ፍቅርንና ሐዘኔታን ነው ያለየሽው። እሺ ታዲያ ካወክ ለምን? ምንም እንዳልቀረብሽ እንድታውቂ፣ ከተመኘሽው ምንም እንዳይጎልብሽ አለኝ። መኝታ ቤታችን ገብተን አቀፌው ተኛሁ። ነጋችንን እንዴት እንደምንኖረው እያሰብኩ እንቅልፍ ወሰደኝ። አይኖቼን ስገልጥ አንዳች ሸክም ከላይ እንደተነሳ ቅልል ብሎኝ ነበር። አይኖቹን እንደጨፈነ ነው። ተገላብጬ ደረቱ ላይ ተጠግቼ ተኛው። አዲስዬ፣ አዲስ አዲስ ልቀሰቅሰው ሞከርኩ። ዛሬ እኔ ስራ ቦታ ደርሼ ልምጣ? አይመልስልኝም። ቀና ብዬ አየሁት። አታደርገውም አዲስ። ራስኬው ጋር ያለውን መጠቀሚያ ቆመውን ያኔ ከባድ ህመም ሲሰማው ይወስድ የነበረውን ከባድ ፔንኪለር ቃየሁት። አታደርገውም አዲስ፣ አታደርገውም። እቃው ባዶ ነው። ተነስቼ ደረቱን እየደበደብኩ ማልቀስ ጀመርኩ። አታደርገውም አዲስ፣ አታደርገውም። ተነስ አዲስ፣ ተነስ እንጂ። አልነበረብኝም እንደዛ ሲሸነፍልኝ። ያቺን ከዲያብሎስ ጋር ሲማከር የሚያመጣትን ፈገግታ ፈገግ ካለ በኋላ ድንገት ቀይር ሲል መጠርጠር አልነበረብኝም። አዲስ አውቀዋል ነበር እንዴ ክፉ ሲያስብ። ከምንም እኮ ተነስቶ እንደዛ ቀይር እንደማይል እንዴት ይጠፋኛል? ይሄን አስቦት ነው አይደል ማታ የሆነውን ሁሉ የሆነው? ቆይ መጠርጠር አልነበረብኝም? ፍቅሩን ሲያምንልኝ መጠርጠር አልነበረብኝም ወይ? በደሉን ሲያምንልኝ እስከ ሞት ራሴን የምወደው ራሴን ነው ሲለኝ መጠርጠር አልነበረብኝም? ሁሌም አፍቃሪ ሰውነቱ በተገለጠ ማግስት እኮ ነው። እንዴት መዘዝ ተከትሎት እንደሚመጣ እንዴት ዘነጋሁት?
ደነስቶኛለሽ? እንዴት ትረሺዋለሽ? አዲስ እኮ ነው። ከመሸነፍ ሞትን እንደሚመርጥ አውቀው አልነበረም እንዴ? እንዴት ማወቅ አቃተኝ? ድምጽ የወጣው ለቅሶ ማልቀስ አቃተኝ። እንባዬ ጉንጬ ላይ እየተንሸቀሸቀ አገላብጬ ሳምኩት። እያለቀስኩ ወደ ሳሎን ሄጄ ፀሐይን ጎረቤታችንን እንድትጠራ ስነግራት ምን ነው እናቴ ምን ሆንሽ ስትለኝ አዲስ ብዬ መጨረስ አቃተኝ። በጠዋት ስትነሳ ስጫት ብሎ ይሄን ወረቀት ሰጥቶኝ ነበር ትላንት። ምን ነው አመመው እንዴ አለችኝ ወረቀቱን እያቀበለችኝ። እባክሽ ይሄ ከንቱ ሞተ ብለሽ እንባሽን አታባክኝ። ሞት መጥፎ ነገር ነው ያለው ማን ነው? ማን ያውቃል? ከህይወት የተሻለስ ቢሆን በህይወቴ አንድ ቁም ነገር ሰርቼ ባልፍ ትይኛል ነበር። መጽሐፋችንን ጨርሹ። ልጆቼን አደራ። ስወድሽ ኖሬያለሁ። የሆነ ጊዜ ላይ ስለ ሞት ያወራኝን አስታወስኩ። ከ80 ዓመት በላይ መኖር አልፈልግም ይለኝ ነበር ሁሌ። ምክንያቱም መዝረክረክ ስለማይፈልግ። ሞትን እንደ መጥፎ ነገር የምናየው እኮ ማንም ከሞት በኋላ ያለውን ህይወት ስለማያውቀው ነው። ሰው ሲሞት በህይወት ያለው ሰው የሚቀርበውን ስለሚያጣ ሞትን ክፉ ነገር አድርጎ ያወራዋል። ለምሳሌ አስቢው፣ በህመም ሲሰቃይ ለነበረ ሰው ሲሞት ማልቀስ ልክ ነው? ሰውየው እኮ ስቃይ ላይ ነበር። የምናለቅሰው ሰውየው ስለተገላገለ ለራሳችን ነው ለሰውየው ነው የምናለቅሰው? ደግሞስ ከሞት በኋላ ያለው ምናልባት ከህይወት የተሻለ ሁላ ቢሆንስ ብሎኝ ነበር። ጭራሽ ድምፅ አውጥቼ እያለቀስኩ እሺ ይሁንልህ የተሻለ ያርግልህ የተሻለ ይሁንልህ ብዬ በቂጤ መሬቱ ላይ ተዘረፈጥኩ። ተፈጸመ።